ሰላም የመላቲዩብ ተከታታዮች እንደምን አላችሁ? ዛሬ የካቲት 23 2017 ዓ.ም ታዋቂ ሰዎች ስለ አድዋ ድል በዓል አስመልክቶ ምን አሉ የሚለውን እናያለን። ታዋቂው ድምፃዊ ቴዲ አፍሮ የ129ኛውን የአድዋ ድልን በዓል አስመልክቶ የሚከተለውን መልእክት አስተላልፏል። በቀደምት ጀግኖች አያቶቻችን ታላቅ ተጋድሎና መስዋዕትነት እንዲሁም በታላቁ ታሪክ የማይረሳው ንጉሳችን አጤ ምኒልክ እና በእቴጌ ጣይቱ ብጡል ብልህ አመራርና አስተባባሪነት ለተቀዳጀነው አንጸባራቂው የ119ኛው የአድዋ ድል በዓል እንኳን አደረሳችሁ የሚል መልእክቴን ሳስተላለፍ በታላቅ ብሔራዊ ኩራት ነው። ይህ በታሪክ ተመዝግቦ በየዓመቱ የምንዘክረው አድዋ ላይ የተቀዳጀነው ድል የኢትዮጵያን ነፃነት ያስከበረ ብቻ ሳይሆን በአፍሪካ የቅኝ ግዛት ቀንበር ተጭኗቸው ሲሰቃዩ ለነበሩ አፍሪካውያን ወንድምህና እህቶቻችን እንዲሁም በመላው ዓለም በጭቆና ውስጥ የነበሩትን ጥቁር ሕዝቦች ቀና ብለው እንዲሄዱና ነፃ እንዲወጡ በወቅቱ ታላቅ መነቃቃትን የፈጠረ ገናና የጥቁር ሕዝቦች ድል ነው። የዘንድሮውን የ2017 ዓ.ም የአድዋ ድል በዓል ስናከብር ሀገራችን ኢትዮጵያ ላለፉት ቀላል ለማይባሉ ዓመታት አንድነቷን አስጠብቃ ወደፊት እንዳትራመድ ሰቅዞ የያዛትን ተከታታይ የብሔር የፖለቲካ ዙሪት እንደ ሀገርና እንደ ሕዝብ ያስከፈለንንና እያስከፈለን ያለውን ዋጋ ግምት ውስጥ በማስገባት ካለንበት ውስብስብና እጅግ ኋላ ቀር የዘር ፖለቲካ ለመውጣት ከመቼውም ጊዜ በላይ አንድነታችንን አስተባብረን ህልውናችን መሰረት የሆነውን እናት ሀገራችንን ለማዳን በንቃት መቆም ይጠበቅብናል። ሚኒሊክ ጥቁር ሰው፣ ኢትዮጵያ ለዘላለም ትኖር። ቴዎድሮስ ካሳሁን ፊርማ። እንዲሁም እጅግ መሳጭ ታሪክ ስለ አድዋና ኢትዮጵያዊነት በሚጣፍጥ አንደበት የሚነግሩን ደግሞ ፕሮፌሰር ቀሲስ ዘበነ ለማ ናቸው። ከአውሮፓ ስልጣኔ የቀደመች ሀገር አለች። የዓለምን ነገር ሁሉ ያስደነቀች ሀገር አለች። በጥንት ታሪክ የዛሬ 2800 ዓመታት በፊት የተጻፈ አንድ ታሪክ አለ። ይሄ ታሪክ ምንድነው የሚለው? በግፍ የማይዘምት ህዝብ ቢዘመትበት ግን የማይሸነፍ ኢትዮጵያ የሚባል ህዝብ አለ ተብሎ የተጻፈ ታሪክ አለ። ይሄንን ታሪክ እነዚህ ሰዎች አላወቁትም። ስለዚህ አፍሪካ ለመውረር በሚመጡበት ሰዓት ኢትዮጵያን አላዩአትም። ኢትዮጵያ የአፍሪካ እናት ናት፣ የሌላውም ዓለም እናት ናት። አዎ በግፍ አትዘምትም፣ ቢዘመትባትም የምታሸንፍ አገር ናት። ይሄንን ይዘው መጡ። አፍሪካ በሁሉም ስር እንዲህ ይላል ታሪካችሁን ስታነቡ በ1870 10% የአፍሪካ አገር በአውሮፓውያን ተይዟል። 1870 በ1914 90% አፍሪካ በዩሮፒያን ኮሎናይዘርስ ተይዟል። 10% ተረፈች የተባለችው ኢትዮጵያ ናት። አንዳንድ ታሪክ ላይ ላይቤሪያ ልታዩ ትችላላችሁ። ላይቤሪያ ከአሜሪካ የመጡ ሰዎች የመሰረቷት በአሜሪካ ቁጥጥር ስር ያለች ሀገር ስለነበረች በዛ ሰዓት ቅኝ ግዛት ያልመጡት በበርሊን ኮንፈረንስ ላይ ዩናይትድ ስቴትስም ተወካዮች ነበሯት። ነፃ ሆና የኖረች ሀገር ግን አንዲት አገር ኢትዮጵያ ብቻ ናት። ኢትዮጵያ የነፃነት አገር ናት። አንድ ነገር ወቁ እንዳልኳችሁ ኢትዮጵያ ያሸነፈችው ድንገት ጣሊያንን ብቻ አይደለም። ይሄንን ሁሉ ጊዜ ማወቅ ይኖርባቸዋል። አውሮፓዎቹ ከሰሙት ኢትዮጵያ ዲፊትድ ኢታሊ፣ ዲፊትድ ጀርመኒ፣ ዲፊትድ ስፔን፣ ዲፊትድ ጀርመኒ ሁሉንም ያሸነፈች ሀገር the concept of civilization ኢትዮጵያ ውስጥ ነው ያለው። ስለዚህ የአውሮፓን አስተሳሰብ ሁሉ ድል የመታች ሀገር ኢትዮጵያ ናት። ይሄ ታሪካችን ነው። ይሄ እውነታ ነው። የምንኮራበት ይሄ ነው። የኢትዮጵያ ነገር ዛሬ ኮርተን የምንሄድበት ልንገሮች። አለቃ በራ የሚባሉ አንድ ሰው ነበሩ። የዛሬ 60 ዓመት አሜሪካን ሄደዋል። ሃርቫርድ ዩኒቨርሲቲ ነበሩ። በዛ ሰዓት ቅድም እንደተገለጸው ብዙ አይነት ነገሮች አሉ። ጸጉር ቤት ሊስተካከሉ ገቡ። የገቡት ነጭ ቤት ነው። አርፈዋል። አለቃ በራ ድንገት የምታውቋቸው ሰዎች ልትኖሩ ትችላላችሁ። ገቡና ነጭ ቤት ጸጉር የሚስተካከልበት ቤት ቁጭ አሉ። ራሳቸው የነገሩኝ ታሪክ ነው። ነጮቹ እንደ ጉዴዋቸዋል። ጸጥ አሏቸው። አስተካክሉኝ እንጂ አሉ። ጸጥ አሏቸው። ማነህ አንተ? አንተ ምንድነህ? ማነህ? እኔ አበራ እባላለሁ። ጸጉሬን አስተካክሉኝ። እንዴት ደፍረህ እዚህ ገባህ? እንዴት አንተ ጥቁር ሆነህ እንዴት እዚህ ልትገባ ቻልክ? ስምህ ማን ነው? አገርህ ማን ነው? አበራ ነኝ። ከኢትዮጵያ ነው። አሃ ከኢትዮጵያ ነህ እንዴ? ለዚህ ነው ደፍረህ የገባኸው። አስተካከሏቸው ጸጉራቸውን። ኢትዮጵያ የምንኮራበት ስም ነው። የምንደነቅበት ስም ነው። አንዳንድ ነገሮች ላይ ዛሬ ትኩረት መስጠት ይኖርብናል። ቅድም ያልኳችሁ የግሮዝ ማይንድ ሴት ነው። አጼ ምኒልክ እዛ ደረጃ የደረሱ ንጉስ ናቸው።
ለዚህ ነው እነ ንግስት ጣይቱ የተነገራቸው ዝና የተሰጣቸው ክብር ሁሉ አጼ ምኒልክ ምጡቅ የሆነ አይምሮ ስላላቸው ስለ ሴቶች መብት ስለ ሰዎች ሁሉ ክብር የሚገባቸው ስለሆኑ ነው። ስለዚህ ኢትዮጵያ ዛሬ ያለችበት ሁኔታ የህመም ጊዜ ነው። ይሄ የህመም ጊዜን ልንሻገር የምንችለው ሁላችንም የጤንነት አስተሳሰብ ስናስብ ብቻ ነው። ይሄን አስተሳሰብ የምናስብ ከሆነ እንሻገራለን፣ ከፍ ወዳለውም ደረጃ እንደርሳለን። ኢትዮጵያ ድሏ ለመላው ዓለም የነጻነት ምልክት ሆኗል። ባንዲራዋ የዘላለም ክብር ሆኗል። ሁሌም ምንድነው እንደምንለው በምድር ብቻ ሳይሆን በሰማይ ላይ የሚውለበለብ ባንዲራ ነው። በመጽሐፍ ቅዱስ ላይ የመጀመሪያ ተጠቃሽ ሀገር ኢትዮጵያ ናት። ለዓለም ሁሉ ብርሃን የሆነች ሀገር ኢትዮጵያ ናት። ዛሬ ለኢትዮጵያ መሪዎች የምናስተላልፈው መልእክት ከትንሹ እስከ ትልቁ ድረስ ሁሉም ሰው ሊያውቀው የሚገባ ነገር አንድ ነገር ምንድነው? በታሪክ መኩራትን ነው። አጼ ምኒልክ ዓለምን እንዴት ድል እንደመቱ ጣሊያን ላይ እኮ ጥቁር አሸነፈን ላለማለት አጼ ምኒልክን ነጭ አድርገው ስለው ይሄን ያሸነፈን ምኒልክ አሉ። ጥቁር ለዘላለም ግን ድል እንደመታ ዛሬ ያለው ታሪካችን ይመሰክራል። ስለዚህ ዛሬ ያሉ ኢትዮጵያውያን በራሳቸው ታሪክ የማይኮሩ በራሳቸው ነገር የማይኮሩ ሰዎች በሽታ ውስጥ ይወድቃሉ። ኢትዮጵያን ከፍና አርጋት። ኢትዮጵያ የሁሉም ናት። ኢትዮጵያ የበረከት ናት። ኢትዮጵያ የሰላም ናት። ኢትዮጵያ ሆይ ሰላምሽ ይብዛ። ኢትዮጵያ ሆይ በሰሜኑ የሰላም ዝናብ ይዝነብብሽ፣ በቦረናም የሰላም ዝናብ ይዝነብብሽ፣ በምስራቁ የሰላም ዝናብ ይዝነብብሽ፣ በሁሉም ቦታ የሰላም ዝናብ ይዝነብብሽ። ኢትዮጵያ የሚቃወምሽ ለዘላለም አይኖርም። ኢትዮጵያ የቃል ኪዳን ምድር ነሽ። ኢትዮጵያ የጀግኖች ምድር ነሽ። ኢትዮጵያ የክብር ምድር ነሽ። ኢትዮጵያ የነጻነት ምድር ነሽ። ኢትዮጵያ የኮሎናይዜሽን ማድቀቂያ ነሽ። ኢትዮጵያ የአፍሪካ ብርሃን ነሽ። ኢትዮጵያ የንጋት ኮከብ ነሽ። ኢትዮጵያ የግሪክ ጥበብ ነሽ። ኢትዮጵያ ለዓለም ሁሉ ነሽ። ኢትዮጵያ የአይሁድ እምነት የተቀረጸብሽ ነሽ። ኢትዮጵያ ክርስትና የተሳለብሽ ነሽ። ኢትዮጵያ እስልምና የተመሰረተችብሽ ነሽ። ኢትዮጵያ የዘላለም ክብርና ግርማ ነው። ለዚህም ደግሞ ዛሬ ላለንበት ዛሬ ለቆምንበት ቅዳሴ ስንቀድስ አሐዱን አንረሳም። ምኒልክ ሆይ አንረሳህም። ጣይቱ አንረሳሽም።